ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተን ዘና ፈታ የሚያደርጉ የሪአክሽን ቪዲዮዎች እንዲሁም ቁም ነገር የምታገኙባቸውን ቪዲዮዎችን ከእናንተ ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቤተሰብ መሆን ነው። ቤተሰብ ለመሆን ደግሞ እጅግ በጣም ቀላል ነው። በጣም ቀላል ነው። ሰብስክራይብ የምትለዋን በተን ነካ በማድረግ እንዲሁም ቪዲዮ ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ የዚህ ቤተሰብ አባል መሆን ይችላሉ። ግን ቤተሰብ ሰብስክራይብ ያደረጋችሁ አይደለም፣ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ይመቻችሁ። ለዛሬው ላይ ያስኩላችሁ ቪዲዮዎች እንሄዳለን። አብራችሁን ቆዩ። ከአምላኬ ጋር እምብዛም ነን። ዩቲናስ እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ነው። አንደኛው ስለሽ ሌላ ሰው ነው የምትመስለው። ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና አሁን ላይ የምታወቅበትን ደርባባዬ ንፍቁ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። መንፈስ ቅዱስ ጭራሽ ሌላ ሰው እኮ ነው የምትመስለው። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀው። ይሄ ማርያም በስመ አብ። አረ የተወና ብቃት እውነት ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ጥበብ በተፈጥሮ ሲሰጥ ማለት ነው። ያለ ምንም በቃ አሬ ቃል የለኝም የምገልጽበት በእውነት ዋው አንደኛ በጣም ነው የምትይው ጀግና ያንሽ አንቺ በቃ ቲክቶከር ሳይሆን አርቲስት ነሽ። በቃ አንቺ በጣም ጀግና ያንሽ ማለት አንደኛ ነሽ። ምንም በቃ አንቺን የምገልጽበት ቃል ነው የለኝም በእውነት ዋው አንደኛ ይመችሽ። ካሜራማኑ ሰሞኑን መነጋገሪያ ስለነበረው ፎቶ ማብራሪያ ሰጥቷል። አባይ ይመጣሉ የሚል ሐሳብ ያልነበረ ቅድም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበር። ይሄን ያህል ቫይራል ይሆናል ብዬ ባልጠበቅም ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ። ቅድም እንዳልኩ ነው ኢቨንቱን በአንድና በሁለት ፎቶ መግለጽ በጣም ነው ያዘኑት። እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ሹት አንስቼ ምናምን መቀመጥ አልፈልግም። ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበር። ልክ መጥተው ሲቀመጡ እንዳልኩ ወሰንኩ የሆነ ነገር ማግኘት አለብኝ ብዬ። ከዛ በተደጋጋሚ ፎቶ አነሳቸው ነበር። ሞሽናቸውን፣ የፊታቸውን እንቅስቃሴ፣ ሁሉ ነገራቸው ቢያንስ የእሳቸው ፎቶ አሁን ብቆጥርልህ እንደዚህ ያነሳዋቸውን 30-40 ፎቶ ይሆናል። ከዛ ውስጥ ነው አንዱ የምታወጣው። ይቺ ናት ሀገሬ። በቃ ምንም ማለት አልችልም እኮ በእውነት ጥሩ ስትሰራ እንደዚህ ነው። በቃ ያው አባታችን ሁላችንም እንወዳለን። ነፍሱ በሰላም ትረፍ። ያው የልብ ወዳጅን ማጣት ለአባታችን በጣም ከባድ ነው። ያው ስሜቱ በጣም ከባድ ነው። እንደዚህ በእንባ የሚወጣ ሀዘን አይደለም። ያው መጽናናቱን ይስጥልን ነው የምንለው ለቤተሰቦቹም፣ ለመላ ኢትዮጵያ ሕዝብ፣ ለወዳጆቹ። የቤት ኪራይ ለመጨመር ስትፈልግ ይላል። ምን ሆነህ ነው? ስታወራ እኮ እዛ ድረስ ይሰማል። ምን እገባለሁ? ስታወራ እኮ እዛ ድረስ ነው የሚሰማው። እኔ እኮ ያከራየው እንድትኖር ነው። ና ሂድ፣ ቀጥሉታ ጨምላቃት ዝም ብለህ ፊት የሰጡ ጊዜ ባልክሳ ሰው ቤት ላይ እኔ ይምጣ እዛው ያደክበትን ትበል እንጂ እዛው አፈን መከፍትበት ክፋታ ቅማላም አንተ ጋር ከቤት ውጣ ነው አይደል? ከቤት ይወጣ ነው ይገባል በእውነት። ኧረ በደንብ ነበር ምን አባቱ ጥፊማ አይደለም ለሱ ጥፊ ምን አበመተው አሁን በገዛ ቤቴ ዞረባ አልመታም። በደንብ አልመታም አላችሁ። እንደዚህ ሆነ በጉንጆ ናቸው አከራዮች። በእውነት እንደዚህ አትሆኑ። ነገታችሁት የምትሄዱት ቤት ነው። በቃ
ማን ያውቃል? የዚህን ሰው ነገው ማን ያውቃል? ደግሞ እያየን ነው በዘመን ተከራዩ አከራዩ ተከራይ የሆነ ነው። ሰው ምንድነው እንደዚህ አይነት አከራዮች ካላችሁ ጥሩ አይደለም። አትክፉ። ክፋት ምንም አይሰራማ። በቃ እስከ ተከራየበት ድረስ በቃ የሆነ ስልክ ባወራ ይንበላ ይጠጣ ይንቀዳ የተገባ የጠጣ መብራት ምናምን የምትሉ ሰው ኧረ ይደብራል። በቃ አከራይታችሁታል። የተከራየው እኮ ሊኖርበት የሚፈልገው ነገር ሊያደርግበት ሊዝናናበት ሊያወራበት በቃ የሚመቸውን ነገር ሊያደርግበት ነው። ካከራያችሁ በኋላ ምንድነው እንደዚህ የተገባችሁ የጠጣችሁ እንደዚህ ያስጠላል። እውነት እንደዚህ አይደረግም። ወይኔ በፍጹም ሚላት ወይኔ ማር አዲስ አበባ መተሽ ከዛ ኔክለስ አለሽ እኔ ጩጬ እኮ ናት በእውነት እንዴ ፊልም ላይ ነው እንደው ጩጬ ነጫ ፊልም ላይ ነው ትንሽ ትልቅ የምትመስለው ግን በዚህ ድርሽ ያህል ፐርፎርማንስ ማሳየት ጀግናለሽ ወደ እዚህ ያለ ያንገት አለ ወደ ታች ያንገት ገዛች እንዲያምሽ ይወለደ ጃኬት ነው አጣዋት ከዛ ደግሞ ጫማም ፈልጋለሁ ስታይል ጃኬት ስታይል አያድርም አስቀረ ስለምታድግ አሁን ካንገር ሳይዝ ይሄ ድሚያ ደግሞ ወዲያው ነው ታደርገው አይታል ጆራዶ ነው ይመቻባል። እስኪ አሁን ጃኬት ተለበሰ እሱ ጋር በጣም እንዴ ይጣቀሰሽ ማለት አራዳልሽ እንዴ ሜሉ ያ ችግር የለም። ጫማ ደግሞ ከዚህ ጋር ከነካልሽ በዚህ እድሜሽ በዛ ቴክኖሎጂ ብዙም በሌለበት ቦታ እንደዚህ አይነት ፐርፎርማንስ ማሳየታችሁ በጣም ጀግኖች ናችሁ። ከእናንተ ብዙ እንጠብቃለን። እንደዚህ መጣችሁ ደግሞ በአዲስ አበባ መጣችሁ እንደዚህ ከህዝቡም ከምን መታወቃችሁ ለእናንተ ጥሩ አድቫንቴጅ ነው ብዬ አስባለሁ። አልሆነም እነሱ ስላልልካቸው ክብር ይገባል። ለአንተም ልጆቹ እንደዚህ ሞቲቬት ስላደረጋቸው ያንተ የሚደነቅ ስራ ነው። ከእናንተ ብዙ እንጠብቃለን። በርቱልን። ብዙ ነገር ገና ታስደምሙናላችሁ። የፊልም ጥማታችንን እንደምታወጡልን ምንም ጥርጥር የለውም። አሁን በቃ በጉጉት ነው እያየን እናንተ ፊልም ያለ ነው። ከዚህ በተሻለ ስራ ከፍ ብላችሁ እንደምመጡ ተስፋ አድርጋለሁኝ። ያላሙዲን ልጅ በመኪና ገይተህ ልታጣው አወቀኝ። የገጨው ልጅ ነኝ። አዎ አውቄሻለሁ። አዎ አሁን በአካውንት 2 ሚሊዮን ብር አስገብቼልሃለሁ። 2 ሚሊዮን? አዎ አላመንክም እንዴ? በጣም አመሰግናለሁ። በጣም ችግር የለም። በቃ አንተ ጠንከር በል። የሚያንስ ነገር ካለ ይጨምራል። ወይ መቼ ነው ቀጣይ ተገናኝተን የምትገጪ? እኔ ራሱ የት ለበላት የት የተገጨበት ቦታ ንገረኝ። ልገጭ 2 ሚሊዮን? አረ ንገረኝ፣ የት ነው የተገጨው? አረ ልገጭ ወይ 2 ሚሊዮን? እንደዚህ ማለት እንደዚህ አይነትም ገጭ አለ እንደዚህ የሚገጭም አለ። 2 ሚሊዮን ተጥጥ እንደዚህ እያደረገ ሚሊዮን ሰው አለ። ማን ነው? ድምፅሽን ቀይረሽው ነው? ኧረ ሴትዮ ልቀቂ እንዴ! እኔ አዲስ አበባ ገንፎ ያለ ማንኪያ የበላው ልጅ ነች። ውጪ! ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታወሪው? ሜላት አይደላሽ አባርና እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ተምታታምሽ ወንድም የለሽም ነይ ነው የምልሽ። እንዴት ናትና እንደዚህ በቃ ኑሯችን እንደዚህ ውጭ ወደ ብር የምታረጉ ሰዎች ማለት ነው። ግን ደህና ጓደኛዋ ሜላት መስላት እኮ ነው። እንደዚህ ከኋላ ስታረግ ወንድ ምን ታርግ ይችላል? አሁን ከኋላ ያየችው ነገር ጸጉር አለ ብዙ ነገር ሴት ጓደኛዋ እንደው እንደዚህ አይነት የምታደርጉ ሰዎች ታው ከድርጊታችሁ ብትቆጠቡ ምን አለበት? አታወዛግቡን። ኧረ ተወዘጋገብን ወገን። ኧረ ተው እኔ ዶሮ ምን ነበር አትነቀው ልጅን እኮ ግንበኞች ሜዳሊያ ትክክለኛ ሜዳሊያ በትክክለኛ ሰው በትክክለኛ ቦታ ላይ አረ እናጃጅ ወገን። አረ ሜዳሊያ እያጠለቁ ነው።
ይህ ሜዳሊያ ቀላል አይደለም እውነት በጣም ነቲ ሜዳሊያ እኮ ስንት ላብ ጠብር ግፍ ብሎበታል። ይሄ ግንብ ቆሞ የምታዩት ግንብ እኮ በእነሱ ነው። ጀግኖች እኮ ናቸው እውነት ለፍተው እኮ ነው። ይህ ሜዳሊያ ደግሞ ይገባቸዋል። የሚገባ ሜዳሊያ ይገባቸዋል። በእውነት እናንተ ጀግኖች ናቸው። አይደለም ይሄ ሌላ ነገር የሚገባቸዋል። ስንት ነገር ላባችሁን እንደዚህ አድርጋችሁ ነው እና ያገኛችሁት። ዋው ድመቷ ኳስ እያየች ነው። ጎል ሲገባ አረ የኳስ ስሜት ይለያል የምንለው በምክንያት ነው። ኳስ ከሰው ልጅ አልፎ እንስሳቶች ጋር ነው ስሜቱ ተጋብቶ ድመቷ እንዴት እንደሆነች እንደዚህ እኮ ነው የጨፈረችው ያለችው። አንቺማ ወይ የማን ደጋፊ ትሆኝ በእናትሽ? የአርሰናል ደጋፊ ትሆኝ እንዴ? የአርሰናል ነሽ? የአርሰናል ናት። እስኪ የማን ደጋፊ ትመስላችኋለች? ወገን ቤተሰብ የማን ደጋፊ ትመስላችኋል? የአርሰናል እኔ አይ ቲንክ የአርሰናል ምክንያቱም በጣም አጨፋፈሯን ስናይ እንደዛ ነገር ነው የገመትኩት እንደዛ ነው። እቺ ማለት እያስጠና ነው አላቃተም። እኛ ክፍል የለችም እቺ ምን እቺ ክፍል የለችም እቺ አው በቃ እነሱ ክፍል የለችም። አያቃት ከነሱ ክፍል አላየም ማለት ነው። እነሱ ክፍል የሌለች ነገር ለምን ትጠይቀዋለህ? አባራተው ያለውን ጠይቁ። ያሉትን ጠይቁ። እነሱ ክፍል እንጂ የለችም ይነበር በቃ ትኖራለች፣ ወደፊት ትኖራለች። አንተ ብቻ በርትታና ጎበዙን ብዙ ነገር ይኖራል እናንተ ክፍል ወደፊት። እሺ አባቴ። ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮዎቹ ከተመቻችሁ ላይክ እያደረጋችሁ እንዲሁም ቻናሉን ሰብስክራይብ በማድረግ ፍቅር እንስጠው ፕሊዝ። ሰብስክራይብ አድርጉ ቤተሰቦች። እስካሁን ምንም ሰብስክራይብ የለውም። እኔ ቪዲዮዎችን እየለቀቅኩ ነው በተቻለኝ አቅም። ያው ጥርት ያለ ባይሆንም ያለው ጅቅታ ካላችሁ ወደፊት ደግሞ ጠርቅ ይሰራ ይሆናል። ስለዚህ እናንተ እስከዛ አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያደርጉ፣ ኮሜንትም ስጡኝ። እንደዚህ ብታደርግ እንደዚህ አድርጋ አስተካክል ብትሉኝ አስተካክል። ኮሜንት ላይ ጻፉልኝ። ማስተካከል ያለብኝ ነገር ካለ እኔ ለማስተካከል ዝግጁ ነኝ። እና ቤተሰብ ለዛሬ ያስኩላችሁ ቪዲዮዎች ይመስሉ ነበር። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮዎች እስከምንገናኝ ይመቻችሁ። ወዳችኋለሁ። ዋላ